ኤሉ በዚህ ልክ ካንተ ጋር ፎንቃ እያጫወታት ከሆነ ሄቨን ካወቀች ምንም አድርገን ልናሳምናት አንችል። ግዴታ ማሳመን ይኖርብናል ሳሚ። ሄቨንን ጭራሽ ማጣት አልችልም ማን። እንደዛ ከሆነ ያለነው አማራጭ አንዱ። እሺ እኮ ምንድነው ነገር? ይኸውልህ ኤሉ ስላንተ እየተናገረች ያለችው ነገር ሳክስ እንደሆነ ለሄቨን እንድትናገር ማድረግ። ይሄማ በጭራሽ ነው። ኤልዳና እኔ እንድትዋሽ አስገድጃ ስለሚመስላቸው ይሄ በጭራሽ የሚሆን አይመስለኝም። ታዲያ ምን ይሻላል? የሚሻለውን ባቅ ኖሮ ነው ያንተን አማክረ ነበር ሳሚ። የተሻለ የሚሆነው ግን ጄሪን መጠቀም ብንችል ነበር እኮ። እንዴት? ይኸውልህ ኤልዳና እንደዚህ አይነት ነገር እየተናገረች ያለችው ጄሪ ያስገድዳት እንደሆነ እራሷ ጄሪ ለሄቨን እንድትናዘዝ ማድረግ ነው። ስለዚህ ይህንን ነገር ለማድረግ ጄሪን በሆነ ነገር ማስፈራራት ይኖርብናል ማለት ነው። እንዴ እንደዛ ከምታረግማ ለምን ጠቀም ያለ መላገጫት? ይሄማ በጭራሽ አይሆንም። ጄሪ በጭራሽ ጓደኛዋ ለገንዘብ ብላ አትገዳት። ታዲያ ምን ብናረግ ነው የሚሻለው? በእርግጠኝነት የሆነ መንገድ አናጣም። ሲስተም አስብ። ከዚህ ሁሉ ጭንቅ ግን ለምን ሄቨን አትቀርብም? ኤሉ እኮ ምርጥ እየቸከስናት፣ በዛ ላይ ውበቷ ሟ ነው፣ በዛ ላይ ደግሞ መለዋ ጸዴ ነው። አንተ ማን እንደ ብር መቀባጠረው እንዴ? ኤላና እኮ ማለት የተበላቁ በላት እኮ። ሄቨን ግን ሳሚኔ ምን ብዬ ላስረዳ? በቃ ግዴታ መበላት ያለባችሁ ነች። እንደዛ ካልክማ ይመችማል። ማድረግ ያለብንን ነገር ሁሉ እናደርጋለን። እስቲ ቤታችሁ በጣም ነው ሌላ ሲለሽ ሙድ ያሽብኝ ነው እንዴ? ምን ላርግ ብለሽ ነው? ካንቺ ጋር የዋለ እኮ ሙድ መያዙ አይቀርም ብዬ። አንቺ እኔ ሰው ላይ ሙድ ይዛለሁ? እስክስ ማለት አሁን ነው እንዴ? ጭራሽ እስክስ የሚለውንም ወስደሽብኛል። ብቻ የኔ ቃል ነው ብቻ እንደማትይ ተስፋ አደርጋለሁ። ኢቨን ከሆነ ጊዜ ጀምሮ ግን እኔ ላይ ከመጠን በላይ ሙድ እያሽብኝ ነው። እስኪ አይተንፍሱ ይሙት በይ። አንቺ ሴትዮ ተከበሪ እንግዲህ በኋላ እዚህ ልጅ ስም አታንሽብኝ ነግሬሻለሁ። አይተንፍሱ እኮ ምርጥ ልጅ ነው። ታዲያ ለምን አታገቢው? እሱ የፈለገው አንቺን ነው እንጂ እኔን ቢሆንማ አሳይሽ ነበር። እኔ የምለው ሄቨን ዛሬ እዚህ ቤት የተገናኘ ነው አብረን ልናጠና ነው አይደል? አሁን እንደዛ ነው። እኔ ግን እንደዛ እየመሰለኝ አይደለም። እቤትሽ ጠርጥሽ ልክ ልትነግሪኝ ነው እየመሰለኝ ያለው። ቅድም ላጠጣሽኝ ሻይ አመሰግናለሁ ጊዜ ይስጥልኝ። እንዴ አንቺ አምሻል እንዴ? ወዴት ነው እንዴ ሴትዮ? እንዴ ልክ ስትነግሪኝማ ቆሜ የማያበት አቅምም የለኝም። በስነ ስርዓትሽ ነው ያዢ ቁጭ። አንቺም ስርዓትሽ ነው ያዢ። እንዴ ምን አጠፋው? እስትንፋሱ ይቋረጥና ይሄን አይተንፍሱ ምናምን የሚባል ሰውዬ እየጠራሽብኝ ምን አደረኩ የሚባል ነገር አለ እንዴ? ያካቶጆ ሄቨን ታይም ብዬሻለሁ ታይም። እሺ በቃ ይሄው ተውኩሽ። ጭራሽ ተንፍሱ ብላ ትንፋሽን ታሳጥረዋለች እንዴ? በያና ሳይመንቱ ይመስላ። እሺ አንቺ ልጅ ግን ምን እየሆንሽ ነው? ምን ሆንኩኝ? ከመጠን በላይ የተከስሽ ነው። የሆንሽ ነገር ካለ በግልጽ ንገሪኝ እባክሽ። ቤቢን በጣም እያስከፋሁት ነው እና በዛ ምክንያት ራሴን በጣም ብሌም እያደረግኩኝ ነው። ምን አጥፍተሽ ነው እሺ ራስሽን ብሌም የምታደርጊው? ኦልዌይስ ሚስቴክ ነው። ባለፈው በባሩክ የተነሳ እንደዛ ተናደደብኝ። አሁን ደግሞ ለጄሪ እና ለሄቨን ነገራቸው ቤታቸው ድረስ እኮ ነው የሄድኩት። ኧረ በእናትሽ በጣም ነው የሚደብረው ኖቫ። ኡፍ ኤልዱ እንደምን ባደርግሽ ነው ግን የሚሻልሽ? ፕሊዝ በእናትሽ ኖቫ፣ ከዚህ በኋላ ስለ ቤብ ተሳስተሽም ቢሆን መጥፎ ነገር እንዳታወሪብኝ። ኦ ጂሰስ ኤልዱ፣ ይሄ ነገር ግን ፍቅር ነው? እና ደግሞ ምን ልትይ ነው በእናትሽ? ያንቺ ሁኔታ እኮ ከልክ ያልፋል። አንቺ የፈለግሽው ማለት ትችላለሽ። ቆይ እንደውም ለቤቢ ደውለት። ሄሎ ቤብ። ሃይ ቤብ። ሃው አር ዩ ዱይንግ? አም ፋይን። የት ነው ያለው? በእናትህ በጣም ናፍቀኝ ነበረ። ከቻልክ እንገናኝ? ኖ ቤብ፣ ባንገናኝ ነው የሚሻለው። እንዴ ለምን? ምክንያቱም ግንኙነታችንን እኔ ባልፈለግኩት መልኩ ፐብሊክ እያደረግሽ ነው። ይሄ ደግሞ ለኔ ምቾት እየሰጠኝ አይደል? እንዴ ለሱ ሶሪ አልኩ አይደል እንዴ? ኤሉ፣ ያንቺ ሶሪ ማለት እኮ የኔን ችግር አይፈታልኝም። እሺ ቆይ ምን ላድርግ? ምን እንደምታረጊ ስንገናኝ እነግርሻለሁ። እሺ የት ልምጣ? አሁን ትንሽ ስራ ላይ ነኝ። ከተወሰኑ ሰዓታቶች በኋላ እደውልልሻለሁ። እሺ ቤብ። ባይ። አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ። ምን እያለ ነው? እባክሽ በጣም ደብሮታል። እኔ ግን እንደው ምን ይሻለኛል ኖቫ? ሁልጊዜ ሰው ጥፋት ብቻ። ፕሊዝ ካም ዳውን ኦኬ ቤቢ። ኦኬ ፋይን ሌትስ ጎ። Yo, bro. What's someone new? I brought the gangster. Is he the guy? Yeah, he is. I'm Baruch. How you doing? ባሩክ እባላለሁ። ሳንቹ እባላለሁ። ምን እንደምሰራ ነግሯል አይደል? ሁሉ ነገር ማርክ ነግሮኛል። ደህና አድርጌ ነው የምሰባብረው። ከፈለክስ ከመጨረሻው እሸኘዋለሁ። እንደሱ እንኳን እንዲሆን አልፈልግም። እና ምን ይሁንልህ? ደህና አድርገህ ከቀጣው በቂ።
ለእሱ አታስብ። ማን ጋር ሳንቾ ማለት በዚህ ስራ በጣም የታወቀ ሰው ግን ይውላችሁ ይሄን ነገር እኔ በፍጹም እንዳዘዝኳችሁ ማንንም ሰው ማወቅ የለበትም። እሺ ለእሱ አታስብ። ሚስጥር መጠበቅ ስራችን። በጣም አሪፍ። እና አሁን ልጁ የት ነው? ልጁ ያለበትን ሁኔታ ኖቫ እየተከታተለች ነው ያለችው። ከዛ እሷ ስትደውልልን ደህና አድርገን ዋጋውን እንሰጠዋለን። አስተይል። በጣም አሪፍ። እኔ የምልሽ እቺ ልጅ ሄዳ አሳይመንት አለብኝ ብላ እነ ሄቨን ቤት ሄዳለች። ቆይ እኔ በሄድኩበት ሰዓት ተጣልተው ነበር እንዴ? መጠርጠሩስ? በምን ተጣሉ? ኧረ ተወኝ ጌቱ። ምን ነው ችግር ነበር እንዴ? አሁንስ እቺ ጄሪ ልጁን አሳብዳ ከቤት ልታስወጣው ነው። ምን አደረገች? የሆነ ቀን ጠዋት ብቻዬን ተኝቼ እቺ ጄሪ ትመጣና ማን ነው ማሚዬ አንቺ ጋር ልተኛ? ምን ሆነሽ? አይ ምንም፣ ለሊቱ ሙሉ እንቅልፍ አልወሰደኝም፣ ለዛ ነው። ታዲያ ምን ነክቶ የለም እንዴ? እሱማ ነግቷል እኮ፣ ግን ሲስተም ስፖርት ሄዷል። ከዛ እስኪመለስ ድረስ አንቺ ጋር ልተኛ። ነሽ ተኛ። ታዲያ ማከለከለሽ? እየመጣሽ አትተኝ? እንደዛ ከሆነማ እየመጣሁ ነው የምተኛው። ቤት ነው እናተኝሽ። ታዲያ ይሄ ከሲስተም ጋር ምን ያገናኘዋል? ጉዱማ የገባኝ ቆይቶ አይደል እንዴ? እኮ እንዴት? እሷማ መቼም ሲስተም ስፖርት ሰርቶ ሲመለስ ፈልቶ የቀዘቀዘ ወተት መጠጣት እንደሚወድ ታውቃለህ አይደል? አዎ አውቃለሁ። ድንገት መኝታ ቤቱን ብርግድ አድርጎ እማዬ እማዬ እያለ ገባ። ሲስተም? አዎ ሲስተም። ምን ሆንኩ ብሎ? ምን ሆነ ነው አንተ ሳታንኳኳ የገባኸው? እማዬ እቺ ልጅ ከአቅም በላይ እያስቸገረችኝ ነው። ነው ምንም ልትርቅ አልፈልግም። ከሷ አጠገብታለሽ። ማኔ ጄሪ? አዎ አንቺ ጄሪ። እንዴ ለምን ሲባል? ለምን እንደሆነ በደንብ ታውቂያለሽ። ሰው ያመሃል እንዴ ነው ወይስ ስፖርት ብለህ ስትሮጥ ያደረሰ የጠመታ? ጄሪ ስለምን እንደማወራ በደንብ ታውቂያለሽ። ይሄ እንግዲህ ዝም ብለህ አትደንፋ። የሆንከው ነገር ካለ ተናገር። እማዬ ተመልከች ነው ወተት። ምን ሆነ? ወተት ሳይሆን ነጭ ውሃ ነው ማለት። እማዬ እኔ አፍልቼ ያቀዘቀዝኩትን ወተት ጠጥታ ውሃ ነው የሞላችሁ። ማ ጄሪ? አዎ ጄሪ። ጄሪ እንደዛ አድርገሻል እንዴ? ማሚዬ ምን ላድርግ ታዲያ? ጠዋት ስንሳ እራበኝ። ከዛም ፍሪጁን ከፍቼ ሳይው ደግሞ ወተት አለ። ከዛ ወተቱን በዳቦ በላሁት። ከዛ አንቺ ጋር ልተኛ ነው ብለሽ መጣሽ አይደል? እንዴ ታዲያ ጎዳና ልውደቅ? አየሽ አይደል እንዴት እንደሚያደርጋት? እቺ ነው ሲስተም ነግሬሃለሁ፣ እረፍ። ምን ያስቅሃል? እንደው እቺ ልጅ ባረጋት ነው የሚሻለኝ። እንዴ ሁኔታው በሙሉ እኮ በድራማ የተሞላ ነው። ደግሞ እኮ ብልጠቷ አንቺ ጋር ልተኛ ነው ብላ መምጣቷ፣ ወተቱን ለመልክ ያህል አስቀርታ ጭልጥ አድርጋ መጠጣቷስ አይገርምህም? አይቀምጥል ቅመም እኮ ነች እውነት። አሁን ይህንን ተንኮል የሰራው እሱ ቢሆን ኖሮ ምን ትል ነበር? ኧረ እባክሽ እባክሽ ዘና ልበልበት። አቤት አንተ። ብቻችን አጠናው ብለሽ እንዳይሆን። ብቻ ይሄ ትንሽ ነው ልትይኝ እንዳይሆን። አዎ በጣም ትንሽ ነው። ደፋር የኔ ናት። ለማንኛውም እኔ መሄድ አለብኝ። ገና አሁን አይደል እንደ የመጣሽው? መቆየትም አለብሽ። አባቢ እኮ ከሄደበት የመጣው ትናንት ነው። እናማ ናፍቆኛል። ስለዚህ ዛሬ ከሱ ጋር ማሳለፍ አለብኝ። ታሳልፊያለሽ እኮ ግን ሰዓቱ ገና ስለሆነ መቆየት አለብሽ። ኡፍ አንቺ ደግሞ እንደው እጭ ምን አለ አሁንስ እንደው ፍቅረኛ ይዘሽ በተገላገልኩሽ። ለምን እኔ ላይ እንደዚህ ምን ችክ አትይም ነበራ? እንደዛ ከሆነ ታዲያ አንዱን አጣብሽኛ።
የሚረባ ሰው አጣሁ። ምን ላድርግ ሄቨን? ሰው ሁሉ ጉፋያ ነው። እንደው ተደምረው እንኳን አንድ ወንድ ተጨምቆ አይወጣቸውም። በቃ ሁሉም የሰው ግማሽ ናቸው። ስቀልድሽ ነው እባክሽ። ለመሆኑ አባትሽና ሲስተም ታረቁ? ሲለያዩ ተጣልተው ነበር ብዬ ነው። ያው ሲሪየስ በሆነ ሙድ ሃይ ሃይ ይባባላሉ። ግን ሰሞኑን የፋሚሊ ሚቲንግ ሳይኖረን አይቀርም። በዚህ ጉዳይ? አዎ በዚህ ጉዳይ። አቤት እናንተ! ግን አንቺ ሲስተም ከኤልዳና ጋር ያለውን ግንኙነት ግልጥልጥ አድርጌ በማሳየቴ አንጀቴን የቅቤ ጠጣው። በጣም ነው ደስ ያለኝ። ባታሳይኝም እኮ እኔ እስካልፈለግኩ ድረስ ምንም አይመጣም። አይምሰልሽ። ልጁ እንዴት ቀስ በቀስ እያለ ውስጥሽን እንደሚገዘግሰው አታውቂው። የሴት መጋዝ የሆነ ልጅ ነው። እሱን ተይውና ባይሆን ስለኛ እናውራ። ስለኛ ምን? ማን የደወለው? ኪሩ። እንዴ ትደዋወላላችሁ እንዴ? አረ የሆነ ሰው ጉድና ጅራት ወደ ኋላ ነው አሉ። ብቻ ልትዋሽኝ እንዳይሆን። ለምን አሽሻለሁ? ታዲያ ምን አስደነገጠሽ? የሆነ ቀን ደወለልኝ። ማን ልበል ምናምን ስለው ኪሩ ነኝ ምናምን አለ። ትንሽ ተሟዘዘ። ከዛን ዘጋሁት። ያኔ ነው ደግሞ ስልኩን ሴቭ ያደረኩት። ከዛ በኋላ አላወራችሁ እንዴ? አንቺ አምሻል እንዴ? ምንድነው የምታወሪው? አይ ምንም። ሄቨን የሆነ ነገር አስበሻል አይደል? እንዴ ምን አሰብኩ? እንጃለሽ ግን የሆነ ነገር አስበሻል። እሱማ አስቤያለሁ እኮ። ምንድነው ያሰብሽው? እቺ ልጅ ሳታስበው በኪሩ እየተሳበች ነው እንዴ ብዬ አሰብኩ። እስክስ ማለት ይሄኔ ነው። እኔ ጄሪ? አዎ አንቺ። አንገቴ ላይ ቢላ ይገባታል እንጂ ከኪሩ ጋር መቼም ነው የማይሆነው። ለነገሩ ልብሽ ላይ ተንፍሱ ነው አይደል? ወይኔ ዛሬ አንቺ ሴትዮ ነግሬሻለሁ። እኔን ወንጀለኛ እንዳታረጊኝ። በገዛ ቤትሽ ገድጄሽ ነው የምሄደው። በቃ ትቼሻለሁ። ይሻልሻል። ሆ እሺ። ግን ጄሪ አሻንቲስ የኔ እናት በቃ እኔ ልሂድ። ደህና ዋይ። እሺ ጄሪ ቆይ ጠብቂኝ። አልሸኝሽ ጄሪ። ጄሪ ቤብ አሁንም እንደተናደድክብኝ ነው? አዎ በጣም ነው የደበረኝ። እኔ የምልሽን ነገር ምንም እየሰማሽኝ አይደለም። በሄቨን ፊት ፍቅረኛዬ ነው ብዬ ስለተናገርኩኝ ነው አይደል የደበረ? አዎ በጣም ነው የደበረኝ። ቆይ ግን እኔ የምለው አስጠኛው ኮንክ ለምንድን ነው በዛ ልክ ይሄ ነገር ያሳሰበ? ብቻ እየጠረጠርሽኝ እንደው ኖ ቤብ እንደዛ እኮ አይደለም። ግን ቆይ ለምንድን ነው ትንሽ እንኳን አንደርስታንድ ለማድረግ ማትሞክረው? እንደዚህ እያደረግሽ እንዴት ነው አንቺን አንደርስታንድ ለማድረግ የምሞክረው? እሺ ቆይ ምን ላድርግ? ይኸውልሽ ለሄቨን እና አንቺ ፍቅረኛሞች እንደሆነ የነገርሻት በሙሉ ውሸት እንደሆነ ታስረጃታለሽ። ግን የምታምነኝ ይመስልሃል? እኔ የምልሽን ነገር ካደረግሽ በእርግጠኝነት ታምንሻለች። አንተ ብቻ ምን ማድረግ እንዳለብኝ ንገረኝ እንጂ ያልከኝን ነገር ሁሉ ለማድረግ ዝግጁ ነኝ። እሺ እነግርሻለሁ። ሄሎ ባሮክ። ሄሎ ኖቫ፣ ምን አዲስ ነገር አለ? አሁን ከኤልዱ ጋር አብረን ነበር እናማ ማክቤል መጣና ግን አሁን አብሮ ናቸው። አሪሹ ያ እና የተገናኙ ቆየው ባለፈው እኔና አንተ አሁን ያየናቸው ቦታ ላይ ናቸው። በጣም አሪፍ። በቃ እዛ እንሄዳለን እኛ። ማርኮን መጣ እንዴ? አዎ መጥቷል። እስከማገኘ ድረስ ግን አይምሽ ሶማሽ በልልኝ። እሺ እሺ። ኦኬ ባይ። ኦኬ ባይ። ምን አለች? ኤልዱና ልጁ አንድ ላይ ናቸው። I think the right time is now. ያ this is the right time። እንሂድና እናገላብጧ። ይኸውላችሁ እርምጃ ከመውሰዳችን በፊት ያሉበትን ኮንዲሽን እና ኢንቫይሮንመንት ማየት አለብን። እሺ That's right. ኦኬ ሌትስ ጎ። ኖቫሊን አንቺ ቸኮሌት ፍሌቨር ይሆንሽ ልጅ እንዴት ነሽ? በእናትሽ አይ አም ፋይን። ቆይ አንቺ ለምንድን ነው ብቻሽን የምትሄጂው? ድራይቨሪን ሸውጄው ነው እንዴ? እኔ እንኳን ለቀልድ ብዬ ነበር። እኔ የምልሽ ኖቫ አንድ ጥያቄ ልጠይቅሽ። ኦኬ ይቻላል። የዚህ ውበትሽ ሚስጥር ምንድን ነው? ከሩቅ የሚያበራ ውበት እኮ ነው ያለሽ። እንግዲህ ታደርገዋለህ፣ የፈጣሪ ጊፍት ነው። እውነት? ያፕ ይቺ ያፕ አንቺ ስትያት እኮ ውበቷ፣ ግርማ ሞገሷ እንዴት እንደሚመቸኝ። እንዴ አንተ አሁንም ትቀልዳለህ እንዴ? ምን አማራጭ አለኝ? ቺስታ ስትሆኚ ያለሽ አማራጭ ቀልደኛ መሆን ነው። ደግሞ እሱ ማን ነው? ማን? ቺስታ ነው። ለካ ከቺስታ ጋር አትተዋወቁ። ያ አላውቀውም፣ ግን የት ሰፈር ነው ያለው? ኑሮውም አዳሩም እኛው ሰፈር ነው። ለዛ ነው ያላወቅሽው። አዎ ቺስታ ግን ስሙ ደስ ይላል። ትርጉሙ ግን በጣም ያስጠላል። አልገባኝም። ኪስ ውስጥ ብር የሌለው ወይም ሁሌ ችጋራም የሆነ ሰው ስሙ ቺስታ ይባላል። አዎ ሶሪ በጣም ኢትስ ኦኬ። ግን ምን ነው ያልገባሽ ነገር አለ እንዴ? ያ አለ። ምንድን ነው? ሁሌም ቺስታ የሆኑ ሰዎች ኢትዮጵያ ውስጥ አሉ እንዴ?
አይምዬ ኢትዮጵያ መጨረሻሽ ምን ይሆን? እስከ መች እንደዚህ ህዝብሽ ተለያይቶ ይኖራል? አልገባኝም። አይገባሽም። ነገሩን ቀለል ለማድረግ ግን ቺስታ ከሚባሉ ሰዎች ፎር ኤግዛምፕል እኔ ያለው አንተ ሁሌ ቺስታ ነው ማለት ነው? ያፕ አሁን ይቺን ያፕ ቦታ አግኝቼ ተጠቀምኳት። ሶሪ። ባኪ ሶሪ ምናምን አይነፋም። እና ምንድን ነው የሚነፋው? የሚነፋውማ ይሄ ነው። ኦኬ ለካ ቺስታ ነህ። ቴል ሚ ዮር አካውንት ነምበር። ፈለጣ ተሳካ ማለት ያ ዋት? ማን ነው ፈጣጣ የምትለው አንተ? ኧረ እኔ ፈለጣ ነው ያልኩት። አሁን ፈጣጣ አላልከኝ? ኧረ እኔ አላልኩም። እንድም አልሰጥም። እሺ ምን ይመስላል ይሄ ቺስታ? ይኸውልሽ ችጋራ መጀመሪያው ነው አልሰጥም ብትይ አይሻልም? ምን ትመስላለች በእናታችሁ መንቃራ። ሄቨን ደብተሬ ነገር ረስተሽ እንዳትመጪ እሺ? እራስሽን ቀጠውት ኤልዳና አይደለች እንዴ? አንቺ ስራስ ማለት ምን ነው የምታለቅሰው? የኔ አተምች የሆነ ልጅ የሆነ ነገር ብሎ ነው የሚያስለቅሳት። ሚስት በማሽ ሄደን ቼክ እናድርጋት። ኤልዳና ምን ሆነሽ ተለክሽ? አንቺ ልጅ ሁለተኛ አጠገቤ እንዳትደርሺ እሺ? ከዚህ በኋላ ላይሽ አልፈልግም። እኔ ደግሞ ምን አደረኩሽ? ይኸው ምን ቀረሽ? በአንቺ የተነሳ ከአስተማሪ ጋር ተጣላሁ። እስቲ ግልጽ አድርጊልን። ማክቤል አስጠኛኝ ነው። እኔ ደግሞ እሱን በጣም ነው የማፈቅረው። ግን እሱ ፍቅር በእኔና አንቺ አያምርም ብሎ አርፈሽ ተቀመጪ ብሎኝ ነበር። እኔ ነኝ እንጂ አልሰማም ያልኩት። እስከስ እሺ ሌላ የለሽም? ከዛ እንደማፈቅረው ጄሪ ስለምታውቅ አንዲት ጓደኛዬን ይዣት እመጣለሁ እያለቀሽ እዚህ ጋር ጠብቂ ያለችኝ። ምን? ከዛስ የፈጣሪ አለ። ማን እንደዚህ ያለሽ? አንቺ ራስሽ። ከዛ በኋላ ከማክቤል ጋር ፍቅረኛ እንድትሆኝ ያደርግሻለሁ አለችኝ። የምርሽን ኤልዳና? እንደዚህ አድርገሻል ጄሪ? ብቻ ልታምኛት ባልሆነ ከዚህ በኋላ አላስጠናሽም አለኝ። በጣም ጥሩ ይሉ እስካሁን አሪፍ እየተጫወትሽ ነው። አንቺ ሴትዮ ምን እያልሽ ነው? ሄቨን ጄሪ አይ ቲንክ ወንድሟን አትወደውም። እኔ ጋርም በጣም እየተጠቀመችብኝ ነው። አንቺም እንዳትጠቀምብሽ በደንብ ተጠንቀቂያት እሺ? አታዋጣሽም። ጄሪ ምንድነው ጉዱ? ሄቨን ያ ተንከሲስ የሆነ ልጅ በደንብ አስጠንቷት ነው የሚሆነው እንዴ? እኔ እንጃ። ሄቨን ብቻ ዋሽተሽኛል ልትይኝ እንዳይሆን። እኔ አላልኩም። በቃ እንሂድ። ክስ ማለትማ ይሄ ነው። ፊትሽን እኮ እያየሁት ነው ሄቨን፣ እየጠረጠርሽኝ ነው። ያስታውቃል። ጄሪ አልጠረጠርኩሽም አልኩሽ እኮ። ይሁንልሽ እሺ። እኔ ግን ምንም ነገር ያደረኩት ነገር የለም። እንሂድ። እሺ ልጅ። ወይኔ ጄሪ። ቤብ እርግጠኛ ነሽ ድራማውን በአግባቡ ተወጥተሻል? በደንብ ነው የሰራሁት አልኩት እኮ። የኔ ፍቅር ለዚህ እኮ ነው ውድድ ማረግሽ። እንዲህ እኮ ፍቅር ስትሰጠኝ እንዴት ደስ እንደሚል። የኔ እናት እንደዚህ የምልሽን ነገር ሰምተሽ በአግባቡ ስትወጪ ለአንቺ ያለኝ ፍቅር ምን ያህል እንደሚጨምር አታውቂም። ከዚህ በኋላማ እንደዚህ የምትለኝ ከሆነ ያልከኝን ነገር እንዳለ ነው የማደርገው። እሺ የኔ ፍቅር። ይሄንንም እኮ ለምነው ብቻ ፈርተኸው እንዳይሆን። እኔ ሳንቾ አይደለም ለዚህ ወጣት ይቅርና አሉ ለተባሉ ሱፐር ጋርዶች እንኳን አልተመለስኩም። You see my nigga? I told you. He's the one and only alcohol. ማርኮን ያመጣው ጋንግስተር ማስተማማኝ እንደሆነ አልጠራጠርም። Oh no, V. Your eyes are making me crazy. What? What's wrong? ይኸውልህ ትሰማኛለህ ማርክ? እዚህ ጋር ይኸውልህ የተለየ ነገር አልፈልግም። እሺ በቃ እንደዛ ከሆነማ I have to go. You can go. I think እኔም ከማርክ ጋር ግን መሄድ ሳይሻል አይቀርም። እንደዛማ ነው። ለምን? አንቺ ከኛ ጋር ነው አብረሽ የምትቆይው። ኦኬ ቤብ አሁን መለየት ይኖርብናል። እሺ እኔ የምሄድበት ቦታ አለ። አብሬ ብቆይ በጣም ደስ ይለኛል። ግን ደግሞ በቃ አላስጨንቅም። የኔ ፍቅር እንደዚህ ስትይ ምን ያህል ለአንቺ ያለኝ ስሜት እንደሚጨምር አታውቂም። እኔ የምለው የት ሄደሽ ነው እንደዚህ ጥፍት ብለሽ ዋልሽው? እንዴ ሄቨን ጋር ነው ባብ። ማሚ ምን ነው የተፈጠረ ችግር አለ እንዴ? ኧረ የለም። እና ምንድነው የምትይው? ማለት አይቻልም እንዴ? እሱማ ይቻላል፣ ግን እንደዛ የምትይው እኮ ነው የሆነ ችግር ውስጥ ገባ ነው። የምናውቀውን እናውቃለን፣ ብንናገር እናልቃለን አሉ። እውነት ብለሻል። ብንናገር እናልቃለን። አባቢ አንተም ምን ላድርግ? ወድጄ እኮ አይደለም። ቆይ ለምን የተፈጠረውን ነገር አትነግሩኝም? አንቺ ንገሪኝ እንጂ። ምንድነው የምነግራችሁ? የዋልሽበትን።
ሄቨን ጋር ነው ያልኩት ብዬ ነገርኳችሁ እኮ። ድሮ እኔም አባትሽን ላገኝ ስወጣ አንድ ጓደኛ አለችኝ እያልኩ ነበር የምወጣው። አልገባኝም። ብቻ ሄቨን ጋር አልነበረም ያልሹ እያላችሁኝ እንዳይሆን። እንግዲህ ዘመኑ ከፍቷል። ሰው ማመን ከባድ ነው። አባቢ አንተም እሱ ምን ያድርግሽ? ይልቅ ማን ነው ምኑ የልጄ ልብ አሸንፎ ከቤት ያሸፈታት ነው? እማዬ እኔ እየተናደድኩ ነው። የሰው ልጅ እኮ በእውነቱ ሲነገርበት አይወድም። እንዴ አባቢ ቆይ ምን እያልክ ነው? እሱ ምን አለ? ይልቅ ለምን አንቺ እውነቱን አትናገሪ? እንደውም የነበርኩበትን ለሄቨን ደውዬ አሳውቃችኋለሁ። እሺ እንዴ ሄሎ ጄሪ። ሄሎ ሄቨን፣ ስልኬ ላውድ ላይ ነው። እሺ እና ዛሬ የት እንደነበርኩኝ ለቤተሰቦቼ እንድትነግሪያቸው ነበር። እኔ ምን አቅልሻለሁ? አንቺ አመሻል እንዴ? ምንድነው የምታወሪው? ለጠየቅሽኝ ጥያቄ ነው መልስ የሰጠሁሽ። ሄቨን እኔ እየቀለድኩ አይደለም። ጄሪ ቅርታ፣ አባቢ ዌቲንግ እየገባ ስለሆነ ስልኩን መዝጋት ይኖርብኛል። ሄሎ ማሚዬ። ሄሎ ሄቨን፣ ከጄሪ ጋር ተለያያችሁ እንዴ? አሁን ሸኝቻት እየተመለስኩ ነው። ይሄኔ እየደረሰች ነው። አንድ ነገር ላስቸግርሽ ነበር። ምንድን ነው? ጌቱ በሆነ ጉዳይ ተጨናንቋል እና ደግሞ እሱን የሚያዝናናው አንድ ነገር ነው። ምንድን ነው እሱ? ጄሪን ማብሸቅ እና የት ውለሽ ነው የመጣሽው ብለን እናበሽቃታለን። ያው እሷ ደግሞ ለመተማመኛ ብላ አንቺ ጋር መደወሉ አይቀርም። ገባኝ። ከዛ ከኔ ጋር እንዳልነበረሽ ማስመሰል ነው አይደል? የኔ ጣፋጭ ጎበዝ እኮ ነሽ ማሚ። እቺ ተንኮል ግን በእኛ ትቅርሽ። እሺ ማሚ፣ ቻው። ይሄኔ ጄሪ ጭርጭር እያለች ነው። አባቢ ቆይ ግን ለምን አትረዱኝም? ምኑን እንረዳሽ? ሄቨን የተናገረችውን እየሰማን አይደል እንዴ? እንደው ጌቱ የዘመኑ ልጅ እኮ በጣም ነው የሚያሳዝነው። እማዬ እኔ እንደዛ እንድትይኝ አልፈልግም። እና ምን ትበልሽ? አባቢ ሄቨን ለምን እንደዋሸች አላውቅም፣ ግን እኔ እሷ ጋር ነው ያልኩት። ሄቨን ግን ውሸት የምታውቅ አይመስልም አይደለም እንዴ ጌቱ? እውነት ነው። ሲጀመር እናንተ እኔን አታምኑኝም። ለምንድን ነው የምትስቁት? አይ ምንም። ብቻ ይሄ ሁሉ ነገር ሴታፕ እንዳይሆን እና አባትሽ እየደበረው እያየው ዝም ልበል? ቆይ እናንተ እኔን ስታዩኝ አሻንጉሊት ነው እንደሚመስላችሁ? በቃ ያም ይመጣል ይሄም ይመጣል። እኔ ማን አይደል? አይሰለቻችሁም እንዴ? ምን ላድርግ ቅምጥ? እሺ አባቢ እሺ፣ ማን ታረቅም? እሺ እሺ እቀጣለሁ። በርገር ተስማምቻለሁ። እሺ አሁን ነው ልገዛው የምፈልገው። በዴሊቨሪ መምጣት አይችልም? አይ የዴሊቨሪውን ለኔ ተሰጥኛለች። ደግሞ እኮ ከኔ ከጄሪ በላይ ማን ዴሊቨሪ ያደርጋል? አቤት ጄሪ እና ገንዘብ። እሺ ስጡኝ። ሂጂ፣ እኔ ትራንስፈር አደርግልሻለሁ። እሺ በቃ ውስጥ ገብቼ ጫማዬን ቀይሬ እወዳቸዋለሁ። ጌቱ አሁን ትንሽ ቀለል አለ? በሚገባኝ ትልቁ ደስታ ይቆስልበት። እንዴ ቢስ ነው? ሰላም ነው ሳሚ፣ አንተ እንዴት ነህ? አለው። እንዴ ነሽ? ከየት እየመጣሽ ነው? ጄሪ ሸኝቻት። ኦኬ አብራችሁ ነው ያላችሁት ማለት ነው? አዎ እንደዛ ነገር። እንደዛ ከሆነ ፒስ በቃ እኔ ልሂድ። እኔ የምልህ ሳሚ አንድ ጥያቄ ልጠይቅ። ምንድን ነው እሱ? ግን የምናወራው ነገር በእኔና ባንተ መሀል ይቅር። አረ እንዳታስቢ። እኔ ሳሚ ማለት እኮ የሚስጥር ካዝና በይ። በጣም አሪፍ። እኔ ልጠይቅ የፈለኩት ስለ ኤልዳና ነበር። ኤልዳና ኦኬ። ኤልዳና ሲስተም የሚያስጠናት ልጅ ናት? አዎ ስለ እሷ እስኪ ንገረኝ። ስለ እሷ ምን ልንገርሽ? ከሲስተም ጋር ስላላቸው ነገር። ያው አስጠኛዋ ነው። እሷ ግን ፎንቃው አለባት። እሱ ጩጬ ነሽ ትምህርት መማር እንጂ ፎንቃ ውስጥ መግባት የለብሽም ይላታል። እሷ ግን አሰማ። የምርህ ነው? አዎ። ግን ደግሞ እሷና እሱ መሀል የሆነ ነገር ያለ ለማስመሰል ጄሪ ደባሪ ፋውል እየሰራች ነው። እንዴት? አይ ቲንክ ትላንት አንቺና ጄሪ ኤልዳናን ስታገኟት ፍቅረኛሞች እንደሆኑና እንደተጣሉ ነግራሽ ነበር አይደል? አዎ። እሱ እኮ የጄሪ ሴታፕ ነው። አይገርምሽም? እሱን ለማስጠቆር የምትጮተው ጌም
የጄሪስ ሲሆን የዛች የኤልዳና ጅልነት ነው እንጂ ግርም የሚለኝ። ለምን እንደዚህ ያደረግሽ ሲላት ምን ብትለው ጥሩ ነው? ምን አለችው? ይቺን ውለታ ከዋልሽልኝ አንቺና ሲስተም አብራችሁ እንድትሆኑ አረጋለሁ ብላኝ ነው አትልም መሰለሽ? ግን በቃ ሄቡ እኔ መሄድ ይኖርብኛል። ባይሆን ሌላ ቀን እናወራለን። እሺ በቃ ቻው። ምን አይነት ውዝግብግብ ያለ ነገር ነው? ቆይ እሺ እኔ ማንን ነው ማመን ያለብኝ? ጄሪን ወይስ እነሱ? ትክክለኛ ቦታ እስክንደርስ ነው። እሺ ነው ትክክለኛ ቦታ። ማን ነው ባሩክ? ዝም ታስበድልኝ። እስቲ ከሙ እንደምሽ ነው ጠፋ። እቺ ማምን ታጠፊያለሽ? ትክክለኛ ቦታ ማለት ግን ሰው የማይደርስበት ጭር ያለ ቦታ፣ ቢጮህ እንኳን ሰው የማያገኝ ቦታ ማለት ነው። ኦ ማይ ጋድ ኪድናፕ ማድረግ የሆነ ደስ የሚል ነገር ግን አለ። ሳሚ ምን አዲስ? የሰጠኝን ሚሽን አሳክቸዋለሁ። ሄቨንን አገኛት? አዎ አግኝቻት የተባባልነው ነው ወዮዬ ብያታለሁ። በጣም አሪፍ። እና ምን አለች? ጄሪን ለማን ሲስተምን ብላ እንደተወዛገበች ያስታውቃል። በጣም ጥሩ ነው ያደረገው። እኔ ደግሞ የቀረውን ነገር ፊክስ አደርገዋለሁ። አምንብሃለሁ። ማን ብቻ ምሽ ያረዳች እስቲ እኔ ማነኝ? እኔ ምን አውቄ? ኧረ በደምብ ታውቂኛለሽ። ይቅርታ እኔ ወንድም አላወቅኩም። ኧረ አንቺ ልጅ እንዴ ደግሞ ተነክቶብሻል። እሺ ምኑ? እዚህ ቁጭ ብለሽ ወንድ እየጠበቅሽ እንደሆነ ነው። ኧረ እኔ ወንድ አይደለም የምጠብቀው። እና ሴት ነች? አዎ ሴት ነች። ኧረ ማን ትባላለች? ማክቤል ትባላለች። ብለሽ ሴት አደረግሽ? እንዴ በጣም እኮ አስደነገጥከኝ። እንደዚህ ትጫወትብኛለህ እንዴ? ፈታ ላድርግሽ ብዬ እኮ። እኔ ደግሞ እኮ ብታይ ማን ነው ብዬ በጣም ተጨነቅኩኝ። ጭራሽ ሴት ነው አልሽኛ? ቆይ ወንድነቴን ባላሳይሽ ሞቻታለሁ። አንተ ደግሞ አታሳፍረኛ። እሺ በቃ አላሳፍርሽ። እኔ ቆንጆ አይ ላቭ ዩ ሶ ማች። አይ ላቭ ዩ ቱ ማክቤል። አይ ላቭ ዩ ሶ ማች። ኡፍ እንዴት እኮ ውድድ እንደማደርግ ይሄን ያባት። አሁን ትክክለኛ ቦታ ደርሰናል። እና ማን የሚሰሩን ስራ ሰርቼ ልምጣ። እናንተ እዚህ ጠብቁኝ። ፍጠን ባሩክ። ይሄ ነገር ግን ቪዲዮ ብንቀርጸው ግን ጥሩ ነው። ለምን ይጠቅመናል? አይ ዶንት ኖ ግን መረጃ መያዙ ግን ኢትስ ፋይን። ኦኬ እሺ፣ ግን ማንም ሰው ማየት የለብንም እንጂ። ዶንት ወሪ። Sancho, Sancho,